ሰላም የዩአ ሚዲያ ተከታታዮች የዕለቱን ዜና ጀመርን። ከዜናዎቹ ጋር መልካም ቆይታ። የኢትዮጵያ ምርጫ ቦርድ ከትናንት ጀምሮ ህወሓትን ከፖለቲካ ፓርቲነት ሰርዟል። ቦርዱ ፓርቲውን የሰረዘው ፓርቲው ጠቅላላ ጉባኤ ለማካሄድ የቅድመ ዝግጅት ስራዎችን መጀመሩን እንዲያሳውቅና የቦርዱን ህግጋት ማስከበሩን በተግባር እንዲያሳይ ባለፈው የካቲት 6 የተሰጠው 90 ቀናት የጊዜ ገደብ ዛሬ መጠናቀቁ ተከትሎ ነው። ፓርቲው በህግ ጥሰቶቹ ላይ የእርምት እርምጃ እንዲወስድ የተሰጠውን ትዕዛዝ ተግባራዊ ለማድረጉንም ቦርዱ ጠቅሶ ባለፈው ነሐሴ ለህወሓት የሰጠውን ጊዜያዊ ምዝገባ ማረጋገጫ ፓርቲው አምኖበትና ተስማምቶበት የተቀበለው እንደነበርም ገልጿል። የቦርዱ ጊዜያዊ ህጋዊነት ማረጋገጫ ያልተጠየቀውና የማይፈልገው መሆኑን የሚገልጸው ህወሓት የቀድሞ ህጋዊ ሰውነቱ እንዲመለስለት ብቻ ሲጠይቅ መቆየቱ ይታወሳል። የአሜሪካ የህግ መወሰኛ ምክር ቤት የውጭ ጉዳዮች ቋሚ ኮሚቴ ትናንት በአፍሪካ ቀንድ ወቅታዊ ሁኔታ በተለይም በኢትዮጵያና ኤርትራ ውጥረት ዙሪያ ልዩ የሰሚ መድረክ አካሂዷል። ለሰሚ መድረኩ ማብራሪያ የሰጡት የአሜሪካ የውጭ ግንኙነት ካውንስል ባለሙያዎች በኢትዮጵያና ኤርትራ መካከል ያለው ሰላም አስተማማኝ እንዳልሆነና ይልቁንም በመፈንዳት ቋፍ ላይ የሚገኝ መሆኑን አስረድተዋል። ለሁለቱ ሀገራት ውጥረት ዋናው ምክንያት የኢትዮጵያ መንግስትና ህወሓት የተፈራረሙት የፕሪቶሪያ የግጭት ማቆም ስምምነት ሙሉ በሙሉ ተግባራዊ ያለመሆኑና የኤርትራ ወታደሮች የትግራይ ግዛቶችን ተቆጣጥረው መቀጠላቸው እንደሆነ ባለሙያዎቹ ጠቅሰዋል። ግጭት ማቆም ስምምነቱ አጣብቂኝ ውስጥ ገብቷል ያሉት ባለሙያዎቹ ለተግባራዊነቱ ዓለም አቀፍ ግፊት ያስፈልጋል በማለት መክረዋል። በተጨማሪም የቀድሞ የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጌታቸው ረዳ በሰሜኑ ጦርነት ወቅት የህወሓት ወታደራዊ አዛዦች ከጦር ግንባር የሚያፈገፍጉ ተዋጊዎች እንዲረሸኑ ያዙ ነበር በማለት ከፋና ቴሌቪዥን ጋር ባደረጉት ቃለ ምልልስ ላይ ኮንነዋል። ጌታቸው በህወሓት ውስጥ የመሸጉ ግለሰቦችና የጸጥታ ኃይል አዛዦች ከግል ጥቅማቸው ውጭ ለህዝብ ከቶንም አይቆረቆሩም ብለዋል። ከፋኖ ታጣቂዎችና ከኤርትራ ጋር የመስራት ፍላጎት ያላቸው ግለሰቦች አሉ ያሉት ጌታቸው ከኤርትራ መንግስት ጋር ግንባር ለመፍጠር የሚያስቡ ሰዎች ጤንነታቸው ያጠራጥረኛል በማለት ተሳልቀዋል። ጌታቸው የኤርትራ መንግስት ዓላማ የትግራይ ግዛት እንዲቆረስና ህዝቡ እንዲበታተን ማድረግ ነው በማለትም ከሰዋል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ አቡነ ማትያስ የሀገሪቱ ባለድርሻ አካላት የሚያግባቡ ጉዳዮችን ፈልገው ችግሮችን በሰላማዊ ውይይት እንዲፈቱ ዛሬ በተጀመረው ዓመታዊ የርክበ ካህናት የቅዱስ ሲኖዶስ ምልዓተ ጉባኤ ላይ ባደረጉት ንግግር ጥሪ አድርገዋል። የኢትዮጵያ ህዝብ ለእንግልትና ስቃይ እየተዳረገ የሚገኘው በዋናነት በገዛ ልጆቹ ነው በማለት አጽንኦት ሰጥተው የገለጹት አቡነ ማትያስ እናት በገዛ ልጆች ውስጥ ስትንገላታ ማየት እጅግ አሳዛኝ ነገር ነው ብለዋል። አቡነ ማትያስ በዚሁ ንግግራቸው በተለያየ ምክንያቶች ከቅዱስ ሲኖዶስ የወጡ ወገኖችን መመለስ የጉባኤው ተቀዳሚ ተልዕኮ እንደሆነም ጠቁሟል። ኢትዮጵያ ከ5 የውጭ ኩባንያዎች ጋር የ1.6 ቢሊዮን ዶላር የኢንቨስትመንት ስምምነቶችን ትናንት በተጠናቀቀው የኢትዮጵያ ኢንቨስትመንት የቢዝነስ ፎረም ላይ ተፈራርማለች። የኢንቨስትመንት ስምምነቶችን ከተፈራረሙት የውጭ ኩባንያዎች መካከል የከሰል ድንጋይ ለማምረት 600 ሚሊዮን ዶላር ካፒታል እንደሚያፈስ የተስማማው የኢትዮጵያና የቻይና የጋራ ኩባንያ የሆነው ሰኳ ማይኒንግ እና ፕሮሰሲንግ ኩባንያ ይገኝበታል። በ500 ሚሊዮን ዶላር ካፒታል በማዕድን ቁፋሮና በማዕድን ኢንቨስትመንት ለመሰማራትና የኢኮኖሚ ዞን ለማቋቋም የተስማማው ደግሞ ሁዋይ ማይኒንግ ፕሮሰሲንግ ኩባንያ ነው። ሴሳር ኢንጂነሪንግ አድቫንሲንግ ሶሉሽን ኩባንያ በበኩሉ በፀሐይ ልማት በሁለት ዙር 250 ሚሊዮን ዶላር መዋዕለ ንዋይ ለማፍሰስ ስምምነት ተፈራርሟል። የገንዘብ ሚኒስቴር ዴኤታ ኢዮብ ተካልኝ ኢትዮጵያ የምትፈልገው የረጅም ጊዜ መዋዕለ ንዋያቸውን ለማፍሰስ የሚመጡ የኩባንያዎችን ብቻ እንደሆነ በመድረኩ ላይ ተናግሯል። በመጨረሻም በኢትዮጵያና ኤርትራ እንዲሁም በኢትዮጵያና ግብጽ መካከል በቀይ ባህር አካባቢ የሰፈነው ውጥረት በአውሮፓ ህብረት ጥቅሞችና ደህንነት ላይ ከባድ ስጋት እንደደቀነ የአውሮፓ የውጭ ግንኙነት ካውንስል ሰሞኑን ባወጣው አንድ ሪፖርት አመልክቷል። ካውንስሉ በዚህ ሪፖርቱ ውጥረቱ ወደ ሌሎች የአፍሪካ ቀንድ ክፍሎች እየተጋባ መሆኑንና ሶማሊያን ጨምሮ ቀጠናውን ወደ ባሰ አለመረጋጋት ሊከተው እንደሚችል ስጋቱን ገልጿል። አውሮፓ ህብረት በኢትዮጵያና ሶማሊያ መካከል የተደረሰውን የባህር በር ስምምነት በመደገፍ በኢትዮጵያና በጎረቤቶቿ መካከል ያለው ውጥረት እንዲረግብ ጥረት እንደሚያደርግና ሁለቱ ሀገራት የንግድ ኮሪደር እንዲገነቡ እንደሚደገፍ ካውንስሉ መክሯል።
ታማኝና ወቅታዊ የሆኑ መረጃዎች እንዲደርሳችሁ ላይክ፣ ሰብስክራይብ እና ሼር በማድረግ ቤተሰብ ሁኑን። ወቅታዊና ታማኝ መረጃዎችን በየዕለቱ የሚደርሳችሁን ታማኝና ወቅታዊ መረጃዎች ለመከታተል ላይክ፣ ሼር እና ሰብስክራይብ በማድረግ ቤተሰብ ሁኑን። በየወቅቱ የሚደርሳችሁን ታማኝና ወቅታዊና ታማኝ የሆኑ መረጃዎችን እንዲደርሳችሁ ቻናሉን ሰብስክራይብ እና ላይክ ማድረግ እንዳይረሳ። መልካም ቀን።